ቆይ ተንኮሱ እኔ ስንት ጊዜ ነው የምነግርህ? ከሰው ጋር አትጣላላልኩም እንዴ? አንተ ተንኮሱ እንዴ ምንድነው? እኔ ጋር አይደለም ችግሩ እንግዲህ እና ሰዎቹ ናቸው መንገድ እየሄዱ ያለ ብድር ጠየቅኳቸው። እሺ ከዛ ነው የምታውቀኝ አለኝ አንዱ። ሰው መንገድ ላይ የሚሄደውን ጠየቅክ አንተ? ታውቀኛለህ አለኝ። ኧረ አላውቅም ብድር ስጠኝ አልኩት። እንዴ ያንተ ብር ምን ያደርግልኛል? እኔ እመልስልሃለሁ እንዴ እመልስልሃለሁ አልኩት። እሺ ለኔ መልስ አለኝ። ኧረ መልስም አይደለም ብድር ስለሆነ ብድሩን እመልስልሃለሁ እንግዲህ ይሄ እንትን ነው አልኩት። ከዛ ተናዶ በቃ ዝም ብሎ አንተ መንገደኛ ሰው ብድር ይጠየቃል እንዴ? ታውቀዋለህ? እና ሲቸግረኝ እንግዲህ ዝም ብለህ ማታውቀውም ሰው የሆነ ጊዜ ሰው እንደዚህ ሰጥቶኛል ብድር ብለህ። ኧረ ብድር አላልኩም ለመንኩ። መለመኑ ነው የሚሻለው። ማታውቀውን ሰው እንዴት ብድር ትላለህ እንዴ? ልመና ቢሆን ይሰጡኛል አይደል? አሁን የማያውቀኝ ሰው ብዙ ቆሜ ያለው የማያውቅ ሰው ለማያውቅ ሰው እንደዚህ ብድር ማን ነው ስለምነው መቶም ሲሰጥ አስርም ሲሰጥ አየሁት እንዴ። እና ይሄ ደግሞ ለምን ምን ችግር አለው እንዴ? ብድር ነው እንግዲህ ይኸው ዝም ብሎ ስጦታ ራሱ ይሰጣል አይደል? የት አይቶ ነው ታዲያ የሚመልስልህ? የት አይተኸው ነው የምትመልሰው? ባንክ ነህ እንደ አንተ? በቃ ተሳስቻለሁ እንግዲህ ግን መታሁት ጭራሽ እምቢ አለኝ ብለህ ድንጋይ ወርውሬ ከራቁ በኋላ በጣም ከሄዱ በኋላ ዞር ሄድኩና ቄም ይዤ ድንጋይ ወረወርኩና የስ ወንድም መታው። አላወቁኝም ገባ በቃ። ኧረ በስመ አብ ያንተስ ጉድ ነው። ጭራሽ በአንተ ብሶ ሰውን ትመታለህ። አንዴ ደግሞ ነገርኩሽ አሞኛ ኪም ቤት ሂጄ ከዛ ካርድ አውጣ አለኝ። ከዛ ካርድ አወጣውና በቃ እንዴ በ250 ጨረስኩ ብዬ ደስ ብሎን ከዛ ላብራቶሪ ደግሞ ሂድ አለኝ። እዛ ሲሄድ እንግዲህ አይላንድ ሰጠኝ። እሺ ከዛ አይላንድ ሲሰጠኝ ይዤ ውሃ ቀዳውለት ነው። ከዛ በቃ ተናዶ ምንድነው ሽንት ነጭ አለኝ። ኧረ ሽንት አይደለም ምን ውሃ ጠማመች ለምን ውሃ ቀዳውልህ አልኩት። ከዛ ሂድና ድፋና ሽንት ይዘና አለኝ። ከዛ አስፋልቱ ዳር ሂጄ ይሄ በጃርካን የሚያሸኑት አሉ አይደል? ከነሱ አንድ አይላንድ ገዝቼ ወሰድኩለት። ሳይ አንተ በሽታ ብዙ ነው አለኝ። ጠጠር ምን ብሎ ደርድሮ ይሄ ሁሉ በሽታ ይዘህ ደህና ሆነህ ትሄዳለህ ስለኝ ከኧረ እኔ አይደለም ሽንቱ አልኩት። ህዝብን አስመረመርኩ። ያንተስ ይገርማል። ያንተን አይደል እንደ ያለ ምን ነው በቃ እኔ ተጨናነኩና ሰገራ አምጣ አለኝ። በደምብ ስላልሰማሁ እኔ ሲጋራ ያለ መስሎኝ ይዤ 2 ፓኬት ገዛውለት። እንዴ እዚህ ለማጨስ ነው አልኩት። ከዛ ይዤ መጣሁ። ምን እንትኑን አላየኝም ቶሎ ቆይ አለኝ። እንደዚህ ልሰጥ ሲል ቆይ አለኝ። ከዛ ወይ ክብሪት ፈልጎ ይሆናል ብዬ እጄ ክብሪት ገዝቼለት መጣሁ። እሺ ይኸው ገዛው አልኩት። እንዲህ ዞር ብሎ አንተ ሰው የትቀልዳለህ አለኝ። ቀልድ ነው ቁም ነገር ስታይ ሲጋራ የሚያጨስ ይመስላል። ኧረ ቅድም ሲጋራ አላልከኝም አልኩት። በቃ ሂድ አንተ ሰገራ ነው ያልኩት ሂድ አለኝ። ከዛ ሂጄ ደግሞ ሽንት ቤት ሂጄ ሰገራውን የእንትን ዝም ብዬ ከዳሩ የሆነች አገኘው። በቃ ከምናደድ ብዬ ይዤ መጣሁ ሰጠሁት። የሰውን አንተ ደግሞ አበዛክ። ከዛ ራሱ እንዴት ያስጠላል በእናትህ። መርምሮ አይቶ የለህም አለኝ። እንግዲህ ታማሚ ያመጣው ሰው ነው መሰለኝ የተጠቀመውና በቃ ሲመለስ 3 ቀን እመሙ አልቶኝም በቃ ተኛ። አንዴ ደግሞ ታምሜ እላለሁ እንዴ ለምስክርነት ተጠራው። ይታገሱና ሸምሱ ተጣሉና እሺ ሸምሱ ባለ ሱቅ አይደል? ይታገሱ ደግሞ እሱ ደንበኛ እንደኔ ሂሳብ ላይ ተጣሉና ሲማቱ የመታው ሸምሱ ነው። ግን አሁን ነው ገና የምነግርሽ። ከዛ ሸምሱ ተንኮል አይታላ እዚህ ነበር ካስንጣላ ዝለኝ አዎ አልኩት። ከዛ ይዞኝ ሄዱ ፖሊስ ጣቢያ። እንግዲህ ማን ነው የመታው አለኝ ፖሊሱ። ይታገዙ ነው የመታው አልኩት።
ታገዙ። ሸምሱ ምንም እጁን አላነሳ፣ ግን ደግሞ ሸምሱ ነው የመጣው። ታገዙ ይቻላል እንዴ? አንተ ታዲያ ለምንድን ነው የምትዋሸው? ኧረ እንዴ ከማን ነው ሱቅ ሂጅ ብድር የሚወስደው እንዴ? ያኮ ቤት ቀይሮ ሊሄድ ይችላል እንዴ? እኔ ልሞት ለራሴ ጥቅም ብለህ በቃ እንዴ ልሞት አስቤበታለሁ። ግን ከዛ ሸምሱ ተመልሼ ሲሄድ በቃ እኔ ጥሩ ነገር ይሰጠኛል ብዬ ሳስብ ማስቲካ ሰጠውኝ። ይሄ እንትኑ ቢጫው ሰጠውኝ። እንካ በቃ እንካ አመሰግናለሁ ብለው ሰጠኝ። ደጋረግ እኛኘኩ ሂጄ ሁለተኛ ቀን ሳቢ ዱቤ ስንት ነው አለብኝ አልኩት። ከዛ አንድ ሳሙና ወስጄ ነበር እንግዲህ የአንድ ሳሙናና የአንድ ማስቲካ አለ። ማስቲካውን የሰጠ ለራሱ ሰጠ። ክፉ እንደሆነ በቃ ተረዳውና ጎበዝ ነው እንጂ ምን ዋሻለ አንተ። እንደዛ ነው። አንተ ደግሞ ፍቅር ውስጥ ልግባ ብዬ አሰብኩና ሻይ ቤት ሂጅ አጠገቤ አንዷ ቁጭ ብላ አምባሻ ሻይ ትብላለች። ከዛ በቃ እንግዲህ በኔ ነው እንደኔ ወንድ አይደለሁም እፈራለሁ ብዬ አየኋት። ከዛ ላናግራት ወይስ ስሜን ልንገራት አልኩና በውስጤ እንግዲህ ስሜ ቶንኮሱ ነው እንደዚህ ይሄ ደግሞ አለኝ አንቺን ለትዳር እፈልግሻለሁ ብዬ እነግራታለሁ ብዬ እያሰብኩባት ዞር ስል አምባሻ ሁለቴ ብቻ ነው ገመጠችው። ጨረሰች። ረቼን ማጋገባው ኪሳራ አልኩ። በቃ ለምን በሁለት እንትን አምባሻን አነሳች? ይሄ የሚያቃጥል ሻይ እየዋሸሽ አይደለም እንግዲህ በሁለቴ ነው በቃ ያረገችው። ከዛ ብርጭቆ ወይ ቀዝቃዛውን ብርጭቆ ሲነካ ራሱ አቃ ረቼ የሆነች ኦዳም አልኩና ፍቅር ይቅርብኝ አልኩ። ኧረ እባክህ ምን አገባህ አንተ አልገዛህላት? አይ እኔ ላግባት ስለሆነ እንደዚህ አምባሻ እንደ ዝም ብለህ አይተሃት ነው በአንድ ቀን የምታገባት? እኔ እንደዚህ እሺ ላድልም ትችላለች እኮ ዝም ብለህ ሳትወዳት ዛሬ አይተህ ዛሬ ልታገባት። ግን በቃ እሷ ሄደችና አንዷ ደግሞ ጫማ አርጋ ታኮረጅሙ ቆጭ እያለች መጣችና አዩዋት። አጅሬው ምን ታየኛለህ አለች። አፍቅረችኝ ብዬ የሆነ ሻንጣ ጎትታለችና ተሸከምኩላት። ከዛ ከኋላ ነው የሄድኩት እንግዲህ። ከዛ በቃች እንዴት ወደደችኝ አልኩ። ባትወጂኝ አልኩ። ሻንጣው እንዴት እንደሚሸከም ድንጋይ ነው ውስጥ ያለው። ላብላ ሞኝ 3 ቀን ነው የተኛው። ተሸክሜላት ቤት ሄድኩና አሁን ቤቷ ሲደርስ እንግዲህ ቁጭ በል ትለኛለች አልኩ። ቁጭ እላለሁ። ከዛ በኋላ ደግሞ ወይ ትጠይቀኛለች እቺ ፍቅር አልኩ። ከዛ ፍቅር ከጠይቀች እንግዲህ እምቢ አልልም። ከዛ ቤቷ አካባቢ ልንደርስ ሲል በቃ በውስጤ እኔ ምን አይነት ቀለበት እገዛላታለሁ ወይ ሰርጓ ምን ወይ የድሮ ጓደኛ ምናምን ቢኖርስ ቢመታኝስ አልኩ። ከዛ ዝም ብዬ ሄድኩና በቃ ሳያት ተጫወት እያለች ስሜ ማን ነው አለችኝ። ቶንኮሱ አልኩ። በሯ ጋር ስንደርስ አንኳኳች። ሰው ቤት አለ ቢሆንም ሰራተኛ ምናምን ነው አልኩና ከዛ ሻንጣውን ተሸክማላት እንደገባው ሳስቀምጥ ይሄ ጡንቻው እንደዚህ እሺ ስንት ብር አለኝ። ኧረ እኔ ችግር የለውም አልኩት። በቃ እሺ እናመሰግናለን ብሎ እሺ የኔ ውድ በሰላም መጣሽ አላት። ከዛ ሄድኩና ብሩን ሳትወስድ እኔ እንግዲህ ወዳኝ የጨራች መስሎን ከዛ ሄድኩና በቃ ፍቅር መጥፎ አልኩ። በቃ ፍቅር እንትን መጥፎ ነው ፍቅር ምናምን የሚል ዘፈን በቃ ወደ ማዳመጥ ወደ መዝፈን ገባው። ከዛ ድምፄ ቅላጼ ወጣልኝና ለምን በፍቅር እየተጎዳ ሰው ዘፈን አላወጣም ብዬ ፍቅር የሚለውን የኔ ነው እሱ። አሁን ምን ሆነ አውቃት ነው አንተ በአንዴው እንትን የምትለው? አይ እኔ እንትን ብለዋል። ከዛ በቃ ሄድኩና ቤት ተከራይቼ እላለሁ እንደ ጥበቃ ገባሁ እዛው ሌላ ቦታ። እሺ ጥበቃ ሲገባ ሰዎቹ ወደዱኝና መጠበቅ ጀመርኩ። ሌባ መጣ አንድ ቀን። ሌባ ሲመጣ ከሌሊቱ 8:20 ጉዳይ ለዘጠኝ። እሺ ከዛ በሩ ላይ አየሁትና አንዴ ብቻ እንደ ያለኝ ሳይ በዚህ ማጥራጥር ላይ 4 ይወጣል። እሺ እንደ ያለኝ እኔም እንዲህ ብዬ አልኩት። ከዛ
ገቡ ዘሎ። እሺ ከዛ ወይ ገላለሁ ወይ ዝም በል አለኝ። ኧረ ዝም ብያለሁ እኮ ከመጀመሪያው ማለት ለምን እንግዲህ እነዚህን ሰዎች ከጎዳው እኔ መታሰር አለው። ከዚህ ሁሉ ይስረቁና ነገ ሄጄ ለፖሊስ እናመለክታለን ብዬ እንግዲህ ከዛ ይሄ የሚያድርበት ቆርቆሮ በቆርቆሮ እዛ ውስጥ ግባ አሉ። ገባው። በቃ ልተኛ ምን አስጨነቀኝ። ነገን ከሳቸዋለን አልኩ። ሲገባ ቆለፉብኝ። ከዛ እንግዲህ ኧረ ይውሰዱ ብዬ ዝም አልኩና እንቅልፍ ወሰደኝ። ከዛ በር ከፈቱ፣ መኪና አስገብቶ ዕቃ ጫኑ። ሰዎች ውጭ ነው ያሉት፣ ውጭ ሄዱ። ከዛ እኔ ለምን ያንቀሳቅሳሉ አልጋዬን እያልኩ ነበር። እነሱ ግን በአልጋው ተሸክሞኝ ይሄዱ ነበር። አየሽ የሰው ክፋት። ከዛ ይዞኝ ሄዱና ወንዝ ዳር አስቀመጡ። ከዛ እኔ ለምን አንቀሳቀሱም ብዬ ዝም እላለሁ። የወፎች ድምፅ እየሰማሁ በቃ ወፎችም ስላዩ ፈጣሪ ማይቷል፣ ነገ መክሰስ ነው አልኩና ነጋ። ሲሞክር አይገበትም እንትኑ ቤቱ ነው የሚያድርበት። በቀዳዳ ሳይ ወንዝ አየሁ። እንዴ ኋላ አስገቡ መጡ። ተገርሜ በአንድ ሌሊት እንዴት ዋግቢ አስገቡ ብዬ። ከዛ አንዱ ሽንት ቤት ቁጭ አለ በሩቅ ውሃ ማዶ። ከዛ ቅጠሉን እንደዚህ ሊቆርጥ ሲል ወንድም ክፈትልኝ አልኩ። ደነገጠ። እንዴ ወንዝ ትጠብቃለህ አለ። ኧረ አይደለም ክፈት ልንገርህ አልኩና ኧረ መክፈቻ የለም ሲል በድንጋይ ሰብሮ ሲከፍትልኝ ሲወጣ ወንዝ ጋር አየህ ተሸክሞኝ ተሸክሞ። ከዛ ፈጣሪ አተረፈኝ። ያን ቀን ካልሞ ምኑን ተረፍክ አንተ? ቤቱን አዘርፈ። ይሄ ምን አይነቱ ነው? ኧረ ታሰርኩ እኮ 4 ዓመት ታስሬ ወጣ። ከዛ እንግዲህ ፈጣሪ አተረፈኝ አልኩና በቃ የሆነ ለሰው ማገዶ ማልቀም ጀመርኩ። በቃ እንደዚህ አይነት ስራ መስራት ጀመርኩ። ከዛ ብር አገኘሁና ንግድ መጀመር አሰብኩ። ባለ ሱቁ መክሮ። ከዛ ብሩ 3300 ነው። ከዛ ሱቅ ልከራይ ሲጠይቅ 7000 አለ። ከዛስ በቃ ብሩን ስጠኝና እቁባ አለኝ አንዱ። ስንት አልኩ። ስንት ይዛል ስለኝ 3700 አልኩት። በቀጣይ ላንተ ይወጣል ብሎ ተቀበለኝ። ከዛ አመንኩና ሰጠው። ልጁ በቃ አላገኘው ሌላ ሆነ ልጁ። እና ህይወት እንደዚህ ናፈተ ነው። ኧረ አንተ ነህ የተጃጃልከው። ዝም ብለህ ትሰጣለህ እንዴ ብር አውጥተህ? አይ እቁብ መስሎኝ ነው። እኔ ቀጣይ ላንተ ይወጣል ምኑንም ሳታውቅ ነው እንዴ እቁብ የምጥለው? ኧረ ልጁን አውቀዋለሁ። መንገድ ላይ ድሮ 2 ቀን አይቼዋለሁ። ኧረ በስመ አብ። በ2 ቀን እቁብ ትከፍላለህ? ደፋር። በቃ ግን ፈጣሪ ቀን አለው ብዬ ነው የሚጣናት። ኧረ ያንተስ እኔ እንጃ ቀኑ ራሱ መቼ እንደሚደርስ። ተጃጃልክ እኮ አበዛክ። በቃ እንግዲህ ያው እኔ እኮ አባቴ የዋህ ነው። ኧረ እባክህ እናቴ የዋህ ነው። ጎረቤታችን የዋህ፣ ሁሉም የዋህ ነው። በቃ ለዛ ነው ለሰው ማልጨክነው። በቃ ሽንት ቤት ልሂድ እንዴ? ወደ ያመኝ እኮ ዘመኑ ምን ነው ምን ሆንክ? ኧረ እኔ እንጃ በቃ ምንም በቃ ሲሄድ ምንም ጠብም አይለኝም። ግን በቃ ወደ ጀዋል ጀምር ሽንት ቤት ስመላለስ እኮ ምንም ዝም ብዬ እኮ ነው እሄዳለሁ። ቁጭ ብዬ ምናምን በቃ መጣሁ። መደበሪያ ረካ ምን አይነቱ ነው?